በዛሬው ቪዲዮቻችን ላይ ከምንመለከታቸው መሃል ስንቱ ተፈናቅሎ እንኳን ለብርሃነ መስቀሉ እንኩያ ሻተው ነው እንደሱና ገባሽ ምሉም አሉ። ሰላም ጤና ይስጥልኝ ውድ የያብቃል ኢንተርቴይንመንት ተከታታዮች በሙሉ አላችሁ አለን አማኑይ እስኪ ከኔ ጋር አብራችሁ ዘና ፈታ ማለት የምትፈልጉ እጃችሁን ወደ ላይ በያላችሁበት ሰላማችሁ ይብዛ። በነገራችን ላይ እንደሚታወቀው ዛሬ ምንድነው ትንሳኤ ነው። ለሁላችሁም እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ ደግሞ ቀጣይ ሳምንት የሙስሊሞችን ኢድ አልፈጥር እናከብራለን። ያኔም እንኳን አደረሳችሁ እንባባላለን። በዛሬው ፕሮግራማችን እንዲሁ እንደተለመደው እናንተን ዘና ፈታ ለማድረግ ባል የሚመስሉ ቪዲዮዎችን ከዚህም ሰብሰብ አድርገን ይዘመተናል ማለት ነው። በእነሱ ዘና ፈታ እንላለን። ሰሞኑን ጠፍተናል፣ እውነት ነው እናውቃለን። ይቅርታ ቤተሰቦቼ፣ ምክንያቱም ሰሞኑን ማማት ስለነበር ቪዲዮዎችን መስራት አልቻልኩም ነበር። ለዛ ነው። ከዚህ በኋላ አለን፣ በየጊዜው እንገናኛለን። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጋችሁ ጀምሩት። ካልተመቻችሁ በኋላ ላይ ማንሳት ትችላላችሁ። ያው እንግዲህ እንደሚታወቀው የያብቃል ኢንተርቴይንመንት ቤተሰቦች ራስ ወዳድ አይደለንም። እኛ ራሳችን ብቻ ዘና ፈታ ማለት አንፈልግም። ብቻችንን ሲሆን ደስ አይለንም። ስለዚህ የምናቃቸው ወንድም እህት፣ ጓደኛ፣ ጎረቤት፣ ዘመድ መንገር ላይ ሁላ ለመጀመሪያ ጊዜ አግኝተናቸው የምናቃቸው ሰዎች እንዲሁም የፖለቲካ አመራሮች ሼር እናረጋለን። ዘና ፈታ አብረን እንላለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። መልካም ጊዜ ይሁንላችሁ። ለበዓል ዶሮ ገዝቼ ሲገባ አንተ ጀርባ መጠናት አለበት። በዚህ ዘመን አሁን አንተ ዶሮ ገዝተህ ቤት ከገባ እውነት አንተ በጣም ትልቅ ሰው ነህና እንደውም ባይገርመን ይቀርን ያለኝ። ምክንያቱም ጎረቤቶችም ዘመዶችም ምናምን መምጣት ነበረባቸው። አቀባበሉ አንሷል፣ ግን ይመቻችሁ። እንዴት ነው ዘንድሮ ስንቱ ተፈናቅሎ ከነ ህይወቷ ናት። እንዴት ነው ዘንድሮ ስንቱ ተፈናቅሎ መልካም በዓል ይሆነላችሁ። ሰሞኑን ያለንበት የሀገራችን ሁኔታ እንግዲህ የኑሮ ውድነቱም ሲጨማምር ዶሮ 1500-1200 ብር ገብቷል ብለውናል። ኦልሞስት አሁን አስቴር ወሬኛዋን እንግዲህ እንደምናያት አምሯን እያጣች ነው። እሷ ብቻ አይደለችም፣ ብዙ ኢትዮጵያኖች አምሯችንን አተናል። እባካችሁ እንግዲህ መንግስት ማስተካከል ከቻልክ የህዝቡን አምሮ መለስ ብታደርገው ይተሻለ ይሆናል። ሰላም ቤተሰቦቼ፣ ዛሬ ለአመታት ስመኝ የነበረውን ባሌን አግኝቻለሁ። እንደወደታችሁ መጣኝ እንዳትሉኝ አጭር ስለሆነ ነው። በጣም ነው የምወደው። ባይስዊት ያው እንግዲህ እንደሚታወቀው በጦርነትና ባለመግባባት ምክንያቶች እንግዲህ ወንዶች እያለቁ ስለሆነ ሴቶች ወደ ፍየሎች ዙረዋል ማለት ነው። እናት የቃቃ ባልሽ ነው። ገና እኮ 10 ምናምን ነሽ፣ 11 12 ከዚህ እንኳን ከፍ የምትል መሰለኝ። በቃ 500 ብር መጨረሻ ውስጥ ከ5 ዓመት በኋላ ይበገደ ምንም የሌለው 500 ብር 500 ብር። ክርክር ምናምን አያስፈልግም። 50 ብር መልስ 500 ብር ነው። እዚህ ጋር ስልኮትን አንጡት ነው። እዚህ ጋር እቃፉት እቅፍ አድርጉት። ኧረ በደንብ ቀፍ። ኧረ በ500 ነው ቀፉት። ቻው ቼልስ። በቃ ያው 5 ቦታ አንስቼዋለሁ። ቻው። መልካም በዓል። እሺ ሂዱ። በቃ 500 ኧረ በዚህ ከቀጠለ እውነት ነው ኑሮ ውድነቱ በዚህ ከቀጠለ 10 ምናምን ሺህ ብር ደሞዛችን እንኳን በግ መግዣ አይሆንም። በግ እንኳን ብንገዛ ሌላው ከየት ይመጣል? አሁን ይሄ የሽንኩርቱ የበርበሬው ምናምን ሲባል እንደውም ርካሽ ነው። ከዛሬ 5 ዓመት በኋላ በ500 እንደዚህ 5 ሰልፊ ከተገኘ ያበደ ነው። ለላክላቸው ኮሬን እንዲመጣ ነው። አደማማ ማለት ነው። ሽብራ ከፍለ ለማውጣት ነው። አውራ ጎዳና እንዴ ገደበች አውራ ጎዳና
Please, no! ውጣ መንግስት ችግርን ይፈተዋል ውጣ አባቴ 30 ምናምን 40 ምናምን ሺህ ብር ወጥቶብህ በዛው ትቀራለህ ኧረ ተው ግፍ ነው እንዴ ቆፍራችሁም ቢሆን አውጡ ካናሉ መልሶ ቢገነባ ይሻል ሄሎ ወዬ ሰሚ ዛሬ እኮ አውደ ዓመት ነው በእናትሽ ኧረ አውደ ዓመት ይዘፈናል ምን ችግር አለ እሺ ሪከርድ አድርጊ እንኳን ለብርሃነ መስቀሉ አደረሳችሁ እንኳን አደረሳችሁ ያስብላል አባቴ በቃ ባለ ታክሲዎቹ ዘና ፈታ እያሉ ነው የሄዱት እንኳን አደረሳችሁ ለብርሃነ መስቀሉ ምን ነው አባቴ መስከረም ላይ ነው ያለው ሰላም ውድ ኢትዮጵያውያን እንኳን አደረሳችሁ ከጦር ኃይሎች ወደ ቀራኒዮ በሚወስደው መንገድ ላይ እየተጓዝን ወደ በሬ ተራ እየሄድን ማለት ነው በሬ ለመግዛት በመታዩት መልኩ ከሌሎች ሰዎች ደንብሮ ያመለጠ በሬ አጋጠመን ከዛ መኪና እየነዳ ያለው ጓደኛችን ለምን ዳራ ሲዘን አንተባበራቸው ማን ይዝላቸው ማለኛ ሸበጥ ምናምን ስለሆነ ያደረገው ስላልተመቸን እሱ ብቻውን ወርዶ በመታዩት መልኩ እጅግ በጣም አስገራሚ በሆነና ጀግንነት በተሞላ መልኩ አሯሩጦ አመለጠው እና መንገር ላይ ከገጠሙን ገጠመኞች አንዱን ላካፍላችሁ ብዬ ነው ኧረ ትለያላችሁ አመለጠው እኔ ደግሞ እኮ በቃ ጀግና ልል ማለት ነው በቃ ላመሰግን ክብር ይገባዋል የ40 ሺህ ብር በሬ ነው አሯሩጦ ያዘው ልል አመለጠው ቅስሜን ሰብረዋል እውነት ተጎድቻለሁ Così gorsetta, così finisce così gorsetta, così non così che corsetto così bissio. Kus, kır, kilin, status, kmokitis. Arkada altar kar var, kırkada, agar kar var, altar karda, እኔ ልወዛገብልህ አባት እዚህ ሰፈር አይደለም ማትልም አንተም እኮ በአማርኛ ማወዛገብ እኮ ነው በቃ እንዳልገባቸው ማሳየት አለብህ አማርኛ ከማንም ቋንቋ ያላነሰ መሆኑን ማስረዳት ነበረብህ አለ ዶሮ ይላል ያው ሻኛ ያለው ታፋ ያለው ዶሮ ይሄው ጋሽ እኔ ማለት ነው ያገሩ ታፋውን ይውትራው ዳት በእናትህ ጋሽ ስንት ነው 1000 ብር ነው ይሄው ዋጋ ኪስ አይጎዳም ራሱ አንጀቴ ተቃጥሎ ሸተተ ጉበቴ ስጋ በላ ብሎ አማኝ ጎረቤታል ይቅር ይበሉት ወደፊት በዓል የምታከብሩበት ጊዜ ያምጣሉት የሱ ጭንቀት ነው ወደ እኔ ስለመጣ ያመኛል እሱ ሲበላሽ ብቻ ነው በሽታ ራሱ የሚነሳብኝ እኔ ራሴ እንጂ እንደው የሰፈር ሰዎች ምን እያሉ ይናገሩሻል አንቺ እኮያ ሻተው ነው እንደሱና ገባሽ የሚሉም አሉ በጣም ይገርማሉ አንዳንድ ሰዎቹ እኩያሽን አተሽ ነው እሱን ያገባሽ ይልሻል እኔ እሱ ወዳለው በሳት ይምጡብኝ ይሄው በሌላ ነገር እንኳን ተነጋገሩ አትጠይቁኝ አትምጡብኝ እላቸዋለሁ እንደው መቼ ማህበራዊ ህይወት ስላለ ነው የሰፈር ሰው ያልኩሽ እድርም ለቅሶም ሰርግም ስትሄዱ አይን ውስጥ መግባታችሁ ስለማይቀር ብዬ ነው ሁንዴሳስ ምን ይላሉ እንደዚህ አይነት ቦታዎች ላይ ሲሄዱ እርሶነስ ምን ይሎታል አሉ አንተ ስለምን እቺን ጩጬ ለምን አገባ ይላሉ ምን አገባችሁ ነው ማለት እንግዲህ ፍቅር ነው ምንም ማድረግ አይቻልም ሐሳብ አስተያየትም አንሰጥም ለምን ሆነ እንዴት ሆነ ምናምን አንልም ያዝልቃችሁ ነው የሚባለው ውለዱ ክበዱ ሎ ባባይ አቤሳቢ ለምድር ወገብ ሲፋት ስንት ነው ለምድር ጫማ እንጂ ሱሪ ካስቻላል ሰውዬ ስንት ሐሳብ በቃውን አስበው ምናምን ነበር የጠየቀ አንተ ግን ኧረ ትለያላችሁ ሀብቴ ለሰጠው ሰው ብር ላደለው ሰው ሀብቴ ለሰጠው ሰው ብር ላደለው ሰው አውደ ዓመት ፌሽታ ነው አውደ ዓመት ደስታ ነው እሰይ መጣላችሁ አውደ ዓመት ብር ላላችሁ አውደ ዓመት እኛ ነባችሁ አውደ ዓመት ዞርን በላችሁ አውደ ዓመት ስሜቱ ይጋራችን ነው ነባ ይሄ ነገር የሚያስወጥን ታዲያ ቆይ ልማት ነው ወይስ ዝቅናስ ዘንድሮ ጻራቱ ላኩመሽ ወርቶ በቃ እውነት ነው ግን ልማት ነው ህዝብ ለመቀነስ በኑሮ ውድነት እየጨለለ ነው ግማሹን እንግዲህ ቀንሱት ደግሞ ጉርጓድ እየከተታችሁ አይዞሽ እንደተነጋገርን ነው ጋር እሺ ጅምን ፎከስ አርግ ተወዳዳሪዎች ወደ መድረክ አታክ ነው እስኪ ወደዚህ
ይኸውላችሁ ክሊርና ክሊን የሆነ ፋይት ነው የምፈልገው። አሁኑ ሊደበድበኝ ነው። ዳኛ ግን አጓጉል ቦታ እንዳይማታ ንገርልኝ። እዚህ ማጅራት ምናምን እንዳይመታ ተወዳዳሪ ፕሮፌሽናል ነው እንዴ። ሰላም እንኳን አደረሰ፣ እንኳን አብራ አደረሰን፣ እንኳን ደህና መጣ፣ እንኳን ደህና ቆየኝ። በል መልካም ውድድር። ኧረ ና ወደዚህ እባክህ። ምን እያረክ ነው? እንግዲህ በሉ ደህና ዋሉ። አንተ ምን እያረክ ነው? ውድድሩ ሊጀመር እኮ እኔ ነኝ ተደባዳቢ። ቁጭ በል እሺ። እንዳትረሳ ዲፌንስ። እሺ you got this ዲፌንስ። እንዴት ነው የሚወድቀው ይሄ? ስኪችን ያዛት። ኧረ በጂሰስ ኧረ በእናትህ እሰይ እኔም እንዲህ ነበር ያደረገኝ። ለወቃት በለው ለካ ዳኝነት ደስ ይላል። እባክህ ተላቀቁ ጀምር። ተው አሁን አገኘሁሽ። የት አለ? አረ ኤዲቲንግ በቃ ትለያላችሁ። ማዋራይ ምን ትለያላችሁ ማለት ነው። ያበደ በቃ ያበደ ማለት ነው። ሰኔ 16 ወርውረ የሳትከው ሰኔ 16 ወርውረ የሳትከው ደገመው። ሰኔ 16 ወርውረ የሳትከው እንደው ጭንቅላትህን ዝሆን ይርገጠው። አረ ተቀበሉች። አበበና ጫላ አንድ ላይ ሲኖሩ እነዚህ ሁለት ጓደኛሞች አብዬና ጫላን አንድ ላይ ሲኖሩ ደገመው። አበበና ጫላ አንድ ላይ ሲኖሩ አረ በዚህ ጊዜ መቼም አይሆንም ይላል። አረ ቢገጥም ባይገጥሞች እሺ ቢገጥም ባይገጥም ሆነ ደግሞ እንግዲህ ወደፊት የሚኖርበት ጊዜ በሰፊ እንዳይመጣ ከፈጣሪ ጋር ተስፋ እናደርጋለን። ሸለምን ማለት ነው። አመድ በዱቄት ይችላል። አንድ ላይ ቆም። አንተ በል መጀመሪያ ሸመር መጣ በትክክል ይበላ። እሺ በላ ምን ሸለምጥ ሸለምጣጥ በል እዚህ በል አመድ በዱቄት ይችላል። ሸለረጥ በል ሸለምጣጥ በል ራስን እንደዋቂ ቆጥረ እረተው ግፍ ነው። አቺ ዶሮ ለማለት ዶሮ አሰራር እርግብ እኮ ነች። አንተ ምን ሆነ ነው? የምትገርም እኮ ዶሮ ጎራረች። ወይኔ ዶሮ ኖ በዚህ ሰዓት አንተ ሳምነ ዶሮን ትሰጣለህ። ይበል እጅን ያገኘው እውነት። ሱዙኪ ዲዛይር የምትገዙ ሰዎች እባካችሁ በእኛ ላይ የደረሰው እንዳይደርስባችሁ በጣም ተጠንቀቁ። በተለይ ደግሞ ከህንድ የሚመጣውን የምትገዙ ሰዎች እባካችሁ በጣም ተጠንቀቁ። ፈጣሪ ይላችሁ። አስቡት ይሄን መኪና ከገዛን ገና 1 አመታችን ነውና ከኋላ በኩል ሁሌ ስናሽከረክር የሆነ የሚሰማ ድምጽ አለ። በቃ ጓጓሚን የሚረብሽ ድምጽ አለና በቃ ስናቆም ቼክ እናደርገዋለን ምናምን እያልን የተዘናጋን እስካሁን ቆየን። ዛሬ እርማችንን ብንከፍተው ይሄው ትንሽዬ ህጻን ልጅ ውስጥ ቁጭ ብላለች። አሁን ምን ትሉታላችሁ? ያው አለባበሱ ያስታውቃል። ከእንደሆነ የመጣችው ምናልባት አንዱ ኢንጂነር እንግዲህ ሲገጣጥም መኪናውን ውስጥ ረስቷት ነው። አሁን እኛ ግራ ይገባን ነገር እቺ ልጅ እንዴት አድርገን ነው ወደዛ ምን ልካት? እስቲ ምታውቁ የህንድ ኤምባሲ የት አካባቢ ነው? አይ ከሰይ ቲክ አራዳዬ መጫወቻ ያደረጉሽ እውነት አና በቃ በጣም ቲክታክ ላይ ከሚመቹኝ ፈላዎች አንደኛ ማለት ነውና መጫወቻ ያደረጋችኋታ። አረተው ያረጃችሁ ጊዜ እግዚአብሔር ይሁናችሁ። ይሄን ቪዲዮ እያየሽ መቼም በነፍሳችሁ ነው የምትጫወተው። ጋይስ የዛሬ ፕሮግራማችን ይሄን ይመስል ነበር። ከኔ ኩል ዘና ፈታ እንዳላችሁ ምንም አልጠራጠርም። ለቻናሉ አዲስ ይሁናችሁ ላስታውሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮ ከተመቻችሁ ላይክ አድርጋችሁ ጨርሱት። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ዕለተ ትንሣኤ ይሁንላችሁ። ሙስሊሞችም እንግዲህ ዋዜማው እየደረሰ ነው። ከዛ በፊት ስለምንገናኝ ወደፊት እንኳን አደረሳችሁ እንባባላለን። መልካም ጊዜ ይሁንላችሁ። መጫችሁ